በእርግዝናው የኦክሲጅን እጥረት ዋና ምልክቶች አንደኛ የጽንስ እንቅስቃሴ ለውጥ ጽንሱ በአንዳንድ ጊዜ በጣም ጠንክሮና ተደጋጋሚ ሲንቀሳቀስ ሊያስተውሉ ይችላሉ። ነገር ግን በሌላ ጊዜ እንቅስቃሴው ሊቀንስ ወይም ሊዘገይ ይችላል። ጽንሱ ሙሉ በሙሉ መንቀሳቀስ ካቆመ ስቲል በርዝ ወይም ሟች ውልደት ሊያመለክት ይችላል ማለት ነው እና የህፃኑ እንቅስቃሴ የመቁጠር ዘዴ ይህም ምልክት ለመለየት እናቶች የጽንስ እንቅስቃሴ በመደበኛነት በመቁጠር የእርግዝና ክትትል ማድረግ አለባቸው ማለት ነው። ሲቆጥሩ እናቶች በጸጥታ መተኛት አለባቸው። በ30 ደቂቃ ውስጥ ከ4 ጊዜ በላይ እንቅስቃሴ ከቆጠሩ ጽንሱ ጤናማ ሊሆን ይችላል። ነገር ግን በ4 ሰዓት ጊዜ ውስጥ ከ10 ጊዜ በታች የሚንቀሳቀስ ከሆነ የጽንሱን ሁኔታ ለመፈተሽ ወዲያውኑ ሐኪምን ማማከር ያስፈልጋል ማለት ነው። ሁለተኛ የኦክሲጅን እጥረት አይነቶች በማህፀን ውስጥ የኦክሲጅን እጥረት ሁለት አይነቶች አሉ። አንደኛ ስር የሰደደ ወይም ክሮኒክ ብለን የምንጠራው ለረጅም ጊዜ የሚቆይና ቀስ በቀስ የሚመጣ እጥረት ነው። ሁለተኛ አጣዳፊ ወይም አክዩት ብለን የምንጠራው በድንገትና በአጭር ጊዜ ውስጥ የሚከሰት ከባድ እጥረት ነው። ሁለቱም አይነቶች ለጽንሱ አደገኛና የህይወት አደጋ ላይ የሚጥሉ በመሆናቸው ነፍሰ ጡር እናቶች በጣም ንቁ መሆን ይጠበቅባቸዋል ማለት ነው።